ልጆች ላይ እንዲህ አይነት ነገር ቢያጋጥም ምን ያደርጋሉ? ወላጆች ባዕድ ነገር ወደ አየር ቧንቧ ሊገባ ይችላል። ታዲያ ወደ አየር ቧንቧ መግባቱን በምን ማወቅ ይችላሉ? ልጆች የሚያሳዩቸው ምልክቶች አሉ። አንደኛው በድንገት የሚጀምር ሳል ወይም መተናነቅ ካለ፣ በሚተነፍሱበት ሰዓት የሚያወጡት ድምፅ ካለ፣ ለማውራት ወይም ለማልቀስ የሚቸገሩ ከሆነ፣ አሊያም ደግሞ የፊታቸው ወይም የከንፈራቸው ከለር በድንገት ሰማያዊ የሚሆን ከሆነ፣ እንዲህ አይነት ምልክቶችን ካስተዋሉ ምናልባት ወደ አየር ቧንቧቸው ባዕድ ነገር ገብቶ ሊሆን ይችላል። ታዲያ እንዲህ ሲሆን ምን ማድረግ ይችላሉ? አነስ ያሉ ልጆች ከአንድ ዓመት በታች ከሆኑ ይህኛው መንገድ ይጠቀሙ። ከፍ ያሉ ልጆች ከሆኑ ደግሞ በዚህኛው መንገድ ይጠቀሙ። ታዲያ ወላጆች እድሜያቸው ከ1 ዓመት እስከ 3 ዓመት የሆኑ ልጆች ምግብ አላምጦ የመዋጥ ሁኔታቸው በጣም አነስተኛ ስለሚሆን በተለይ እንደ ጥራጥሬዎች፣ እንደ ሽምብራ፣ የለውዝ ፍሬ፣ ፈንዲሻ፣ ከረሜላ እንዲሁም ደግሞ አነስ ያሉ አሻንጉሊቶች በእነሱ አካባቢ አለመሆናቸው እርግጠኛ ይሁኑ። በለጠ መረጃ ቻናሉን ፎሎ